የታቦተ ጽዮን ትክክለኛ መገኛዋ የት ነው? ኢትዮጵያና ታቦተ ጽዮን የሚያገናኛቸው ነገር ምንድን ነው? ታቦተ ጽዮን ማለትስ ምን ማለት ነው? የታቦተ ጽዮን ሚስጥራዊ ምሳሌዎችስ ምንድን ናቸው? ፍልስጤማውያን የሚመኩበትን እምነት ምልክት አድርገው የሚገዙለትን መሪያቸው የሆነውን ዳጎንን እንዴት ጣለችው? እስራኤላውያን በሚያደርጓቸው ውጊያዎች ላይ ታቦተ ጽዮን ከፊት በማስቀደም ድል የሚያደርጉበት ሚስጥር ምን ነበር? ባህረ ዮርዳኖስን የከፈለች ታቦተ ጽዮን እውን በኢትዮጵያ ትገኛለች? መልሱን በዚህ ቪዲዮ ያገኛሉ። እንደምን ቆያችሁን ውድ የግሩማ ሚዲያ ተከታታዮች፣ ዛሬ ስለ ታቦተ ጽዮን ምንነት እንዲሁም የብዙ ሰዎች ጥያቄ ስለሆነው ትክክለኛ የታቦተ ጽዮን መገኛ እንማማራለን። ከዚህ በተጨማሪም ስለ ሚስጥራዊ ጉዳዮችና ምሳሌዎቿ በሰፊው እንማማራለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእግዚአብሔር የተመረጡ ሕዝብ የሆኑት የአብርሃም ልጆች እስራኤላውያን ለ430 ዓመታት በግብጽ ባርነት ተይዘው ይኖሩ ነበር። ግብጻውያን ግፍን መከራን እያደረሱባቸው ለፈርዖንና ለአገዛዙ ስርዓት በባሪያነት ተገዝተው በመከራ ውስጥ እንዲያገለግሉ ያደርጓቸው ነበር። በዛን ጊዜ ግብጻውያን የሚያመልኩት ጣዖታትን ነበር። ለጣዖቶቻቸው መስዋዕትን እያቀረቡ በኃጢአት አዙሪትና በበደል ስራቸው የሚኖሩ ሕዝቦች ነበሩ። በአባታቸው በያዕቆብ ዘመን ወደ ግብጽ የገቡት እስራኤላውያን በባርነት አገዛዝ ይዘው ልዩ ልዩ ግፍና በደሎችን እያደረሱ ይገዟቸው ነበር። የራሔልን እንባና የእስራኤልን ግፍ የተመለከተው ልዑል እግዚአብሔር አምላክ መገፋታቸውንና ስቃያቸውን ተመልክቶ ድንቅ በሆነ ታምራቱ በግፍ ከሚገዟቸው የግብፅ ሰዎች እጅ ታድጓቸዋል። በኦሪት ዘጸአት ከምዕራፍ 7 እስከ ምዕራፍ 12 ድረስ ታሪኩ ተጽፎ እንደምናገኘው እግዚአብሔር አምላክ ግብፃውያን የእግዚአብሔር ሕዝብ የሆኑትን እስራኤላውያንን እንዲለቋቸው ልዩ ልዩ 10 መቅሰፍቶችን በፈርዖንና በግብፃውያን ላይ አድርሶባቸዋል። እንደ ጓጉንቸር፣ የእንስሳት እልቂት የመሳሰሉት ተከስተዋል። በመጨረሻም ሞተ በኩር ሆኖ የሁሉም የግብፃውያን የበኩር ልጆች እንዲሁም የእንስሳቶች በአንድ ሌሊት ሲቀጸፉ ፈርዖን እስራኤላውያንን ከባርነት እንዲለቅ አስገድዶታል። እግዚአብሔር አምላክን በመረጠው በሊቀ ነቢያት በሙሴ አማካኝነት እየመራቸው የኤርትራን ባህር ከፍሎ አሻግሯቸዋል። እስራኤልም አምላካቸውን አውቀውና ሕገ እግዚአብሔርን ጠብቀው እንዲኖሩ ታቦተ ጽዮንን ኃይሉን ባሳደረበት በሙሴ አማካኝነት ልኮላቸዋል። ይህም ታቦተ ጽዮን ወይም 10ቱ ትእዛዛት ከእግዚአብሔር አምላክ በቀጥታ በሊቀ ነቢያት በሙሴ አማካኝነት የተሰጠ ነው። ይህችም ታቦተ ጽዮን እስራኤላውያን ከ430 ዓመታት የግፍ ባርነት ከወጡ በኋላ በ3ኛው ወር ፋሲካን ባከበሩ በ3ኛው ቀን በደብረ ሲና ተራራ ሰፍሮ በነበረበት ጊዜ ነው እግዚአብሔር አምላክ በቀጥታ ለሊቀ ነቢያት ቅዱስ ሙሴ የሰጠው። ሊቀ ነቢያት ቅዱስ ሙሴ በደብረ ሲና 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ቃላት የተጻፈበትን ጽላት ከእግዚአብሔር እጅ ተቀበለ። እግዚአብሔር አምላክ ይህንን ሕግ ለእስራኤላውያን የሰጠበት ዋነኛ ምክንያቶች የግብጽ ባርነት ያወጣቸው እርሱ ነውና ውለታውን እንዲያስቡ፣ አንድም ወደፊት በአሞራውያን መካከል ሲመላለሱ እንዲጠበቁበት፣ አንድም መንፈሳዊ አካሄዳቸው ምን መምሰል እንዳለበት ለማሳየት ይህን ሕግ ሰጥቷቸዋል። ታቦተ ጽዮን በ10ቱ ትእዛዛት ወይም ጽላተ ኪዳን የተጻፈበት ሰሌዳ የተቀመጠባት ናት። ታቦት ማለት በግዕዙ ማደሪያ ወይም ሳጥን ማለት ነው። ታቦተ ጽዮን የሚለውም ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸወነ፣ ተጠጋ፣ ተማጠነ ማለት ነው። ጽዮን የተባለችው የታላቁ የዳዊት ከተማ የተገፉና የተበደሉ ሕዝቦች ሁሉ እውነተኛ ፍርድ ለማግኘት ተሰብስበው የሚሰነብቱባት ከተማ ስለነበረች፣ ጽላተ ሙሴም በዚያ ስለነበረች በእርሷ ተማጽነውም ችግራቸው ስለሚቃለል ታቦቷ ታቦተ ጽዮን ተብላለች። እግዚአብሔር አምላክ 10ቱ ትእዛዝን ያለበት የሕጉን ጽላት የተቀመጠባት ወይም ታቦተ ጽዮንን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበት ከይሁዳ ወገን የሆነውን ባስልኤልን መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል፣ ወርዷ 1 ክንድ ተኩል፣ ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠልም በውስጧም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዷቸውም በአራቱ ማዕዘናት በወርቅ የተሰሩ ቀለበቶችንና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳኑ ታቦት ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛ ግራና ቀኝ አስቀምጣቸው። እነዚህ በጥሩ ወርቅ የተሰሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ
እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በሁለቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋገረው ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ወደ ምስጢሩ ትርጓሜም ስንመለስ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጡ የያዘችው የሕጉም ጽላት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋንና በሁለት ወገን ድንግል መሆኗን የሚያስረዳ ነው። ነቢየ ልዑል ቅዱስ ዳዊት በመዝሙሩ እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወርዷታልና እንዲህ ብሎ ይህችህም ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ በማለት ነቢየ ልዑል ቅዱስ ዳዊት በመዝሙር 146 ከቁጥር 13 እስከ 14 ተናግሯል። ከዚህም በኋላ ለታቦቱ የሚያስፈልገው ስራ ከተሰራ በኋላ ነቢየ እግዚአብሔር ቅዱስ ሙሴ ከእግዚአብሔር የተቀበለውን ጽላት ሲያሳርፍበት የእግዚአብሔር ክብር ማደሪያውን እንደሞላ ቅዱስ መጽሐፍ ይነግረናል። እስራኤላውያንም ረጅሙን ጉዞ ተጉዘው ታቦተ ጽዮንን በመያዝ በኢያሱ አማካኝነት ወደ ርስት ምድራቸው ወደ ከነዓን ገብቷል። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካኝነት ሲያመሰግኑ ኖረዋል። እስራኤላውያን ሕጉን ሲጠብቁ ትእዛዙን ሲፈጽሙ እግዚአብሔር በታቦተ ጽዮን እያደረ ይረዳቸውና ጠላቶቻቸውንም ድል ያደርጉ ነበር። ሕጉን ሲያፈርሱ ደግሞ በጠላቶቻቸው ይሸነፉ ነበር። እስራኤላውያን ወደ ርስት ምድራቸውን ወደ ከነዓን ከገቡ ከ300 ዓመታት በኋላ በዚያ ዘመን ኤሊ የሚባል ሊቀ ካህናት ነበር። አፍኒንና ፊንሐስ የሚባሉ ሁለት ልጆች ነበሩት። ዕድሜውም 98 ነበር። አፍኒንና ፊንሐስም የአባታቸውን ምክር አቃልለው የማይገባ ኃጢአት ሰርተው አምላካቸው እግዚአብሔርን አሳዘኑ። በራሳቸውን ፍቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝቡም ላይ የሚያደርሱት በደል እየጨመረ ሄደ። አፍኒንና ፊንሐስም እግዚአብሔር በኃጢአታቸው ምክንያት በረድኤት ስለተለያቸው ፍልስጤማውያን በጠላትነት ተነሱባቸው። እስራኤላውያን ከኤሊ ልጆች ጋር ሆነው በአንድነት ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤም ዘመቱ። ጦርነትም ገጠሙ። ታላቅ ግድያም ሆነ። በጦርነቱ አፍኒንና ፊንሐስ ሞቱ። ታቦተ ጽዮንም በኢሎፍላውያን እጅ ተማረከች። ሕዝቡም በጦርነት አለቁ። ከጦርነቱ ያመለጠ አንድ ሰው ወደ ኤሊ ሄዶ እስራኤላውያን ተሸንፈው መሸሻቸውን፣ ሁለቱም ልጆቹ አፍኒንና ፊንሐስም መሞታቸውን፣ ታቦተ ጽዮንን መማረኳን ነገረው። ኢሎፍላውያንም ታቦተ ጽዮንን ማርከው ከወሰዳት በኋላ ዳጎን ከተባለው ጣዖታቸው በታች አስቀምጧት። በማግስቱ የዳጎን አገልጋዮች መጥተው ቢያዩት ዳጎንን ከእግዚአብሔር ታቦት ፊት በእግሩ ተደፍቶ አገኙት። አንስተው አቁመውት ሄዱና በማግስቱ መጥተው ቢያዩት በግንባሩ ወድቆ እጆቹ ተለያይተው ጣቶቹም ተቆራርጠው ወድቀው በወለሉ ላይ ተበታትነው ነበር። ታቦተ ጽዮን ግን ምንም ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹም ታቦተ ጽዮን ያደረገችውን ታምር በማድነቅ ዳጎንን በመናቅና በማቃለል ከዚያ ቀን ጀምረው ከቦታው ፈጽመው አላደረሱም። ሕዝቡም በሰውነታቸው ላይ እባጭ እየወጣባቸው ሲገድላቸው፣ ሌሎቹም በሚያንቀጠቅጥና በሚጥል በሽታ እያሰቃያቸው፣ እህላቸው በአይጥ እንስሶቻቸው በበሽታ አለቁባቸው። ታቦተ ጽዮን በኢሎፍላውያን ላይ እንዲህ ያለ ታምር እየፈጸመች በፍልስጤም ሀገር ለ7 ወራት ቆይታለች። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ የታቦተ ጽዮን በፍልስጤማውያን እጅ መውደቅና መማረክ የእግዚአብሔር ክብር እንዲገለጥና የታቦቱም ኃይል በማያምኑ ሰዎች ዙሪያ እንዲታይ ነው። ከ7 ወራት በኋላ ኢሎፍላውያን ታቦተ ጽዮንን ወደ ሀገሯ ለመመለስ ወርቅ በሳጥን አድርገው በሰረገላ በላሞች እያስቆጠቱ ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮን መመለስ በሰሙ ጊዜ በእልልታ በሆታ በዝማሬ ተቀብለው አሚናዳብ ቤት አስገቧት። በዚያም 20 ዓመታት ኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኮለታል። ንጉሥ ዳዊት ታቦተ ጽዮን ወደ ከተማው በመጣች ጊዜ ከዙፋን ተነስቶ እየዘመረ በክብር በምስጋና ተቀብሏታል። ከዚህ በኋላ ታቦተ ጽዮን እስከ ንጉሥ ሰለሞን ድረስ በድንኳን በደብተራ ኦሪት ከተቀመጠች በኋላ በንጉሥ ሰለሞን በተሰራው ቤተ መቅደስ ገብታለች። ታቦተ ጽዮን ወደ ኢትዮጵያ መግባቷን ስንመለከት ታቦተ ጽዮን በንግሥት ሳባ ዘመን ወደ ኢትዮጵያ ገብታለች። የንግሥት ሳባ ትውልድ ቦታ በሰሜን ደንጎሎ በደቡብ ፎካዳ በተባለ በሁለት ተራሮች መካከል የሚገኝ ስሙም ጎሎ ማክዳ ይባላል። የግብፃውያን ትልቁ የታሪክ መዝገብ የሆነው የፓትርያርኮች ታሪክም እንዲህ ይላል። የታላቋ ሀገር አቢሲኒያ ንግሥት እርሷም ንግሥት ሳባ የምትባል የደቡብ ንግሥት ወደ ዳዊት ልጅ ሰለሞን መጣች ይላል። ንግሥት ሳባ እግዚአብሔርን በመፍራት በመልካም ሁኔታ ሕዝቡን ታስተዳድር ነበር። በወቅቱ በእስራኤል ላይ ነግሶ የነበረው የሰለሞን ጥበብ በጆሮ መስማት ብቻ በቂ ሆኖ ስላላገኘችው በዓይን አይቶ መረዳት የበለጠ
መሆኑን ተገነዘበች። ለንግስት ሳባ ወደ ኢየሩሳሌም መጓዝ ምክንያት የሆናት ታምሪን የተባለ ነጋዴ ነው። ይህ ነጋዴ በኢየሩሳሌም በሚቆይበት ጊዜ ብዙውን ጊዜ የሚያሳልፈው የሰለሞንን ስጋዊና መንፈሳዊ ጥበብ በማየት ነው። ወደ ኢትዮጵያ በሚመለስበትም ጊዜ እየዘረዘረ ለንግስት ሳባ ነገራትና ያስረዳት ስለነበር ንግስት ሳባ ከዚሁ ነጋዴ በሰማችው ዜና የንጉስ ሰለሞን ጥበብ ለማየት ጓጓች። በዚህም የተነሳ በታምሪን መሪነት ወደ ኢየሩሳሌም ተጓዘች። እግዚአብሔርን መንገዱን አቀናላት። ያለ አንዳች መሰናክል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ክብርና ለንጉስ ሰለሞን ገጸ በረከትን አቀረበች። ንጉስ ሰለሞንም እርሷንና ተከታዮቿን በጥሩ መስተንግዶ ተቀበላቸው። ንግስት ሳባም የቤተ መንግስቱን ስርዓትና ስጋዊ መንፈሳዊ ጥበቡን ቀመሰች። በኢየሩሳሌም ቆይታዋ ከንጉሱ ቀዳማዊ ምኒልክን ጸነሰች። ወደ ኢትዮጵያም ተመልሳ ልጇን ምኒልክን በዛሬው አስመራ ከተማ አጠገብ እንደወለደችው ይነገራል። ቀዳማዊ ምኒልክ ካደገ በኋላ በ12 ዓመቱ ከእናቱ የተሰጠውን ለታቦተ ጽዮንና ለንጉስ ሰለሞን እጅ መንሻ ይዞ ወደ ኢየሩሳሌም ተጓዘ። ንግስት ሳባም ለንጉሱ ሰለሞን ንጉስ ሆይ ልጄን ሙሴ የጻፋቸውን ሕግጋት ስርዓትን ክህነትን አስተምረ ላክልኝ የሚል መልእክትን ልካ ነበር። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ዘንድ ለ3 ዓመት ያህል ቆይቷል። በዚሁ ዘመን መጻሕፍተ ሙሴን፣ ሕገ መንግስትን፣ ስርዓተ ክህነትን፣ የዕብራይስጥን ቋንቋ ከሊቀ ካህናቱ ከሳዶቅ ተምሯል። ወደ ኢትዮጵያ ሲመለስም በፈቃደ እግዚአብሔር ታቦተ ጽዮንን ይዞልን መጥቷል። ይህች ታቦት ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያ በአክሱም ትገኛለች። ንግስት ሳባም ታቦተ ጽዮንን መምጣቷን ስትሰማ ለእግዚአብሔር መስዋዕትን አቀረበች። ሰዎችን መርጣ ታቦተ ጽዮን እንዲጠብቁ አድርጋለች። የመንግስቱን ስልጣን በሙሉ ለቀዳማዊ ምኒልክ አስረክባ ከዚህ ዓለም በሞተ በተለየች ጊዜ በዚያው በአክሱም ተቀብራለች። በ13ኛው መቶ ክፍለ ዘመን የነበረው ታሪክ ጸሐፊው አቡ ሳላ አቢሲኒያውያን በእግዚአብሔር ጣቶች 10 ቃላት የተጻፈባት 2 የድንጋይ ጽላቶች ያሉባት የቃል ኪዳኑ ታቦት አለቻቸው በማለት ጽፎ ነበር። በዘመናችን ይህችን ታቦት ፍለጋ ያደረገውም ግራም ሃንኮክም ዘ ሳይን ኤንድ ዘ ሲል በተሰኘው መጽሐፉ ይህን ገልጧል። የእንግሊዛዊ ታሪክ አጥኚ ግራም ሃንኮክ መጽሐፍ የሆነው ዘ ሳይን ኤንድ ዘ ሲል በአማርኛ ታቦተ ጽዮንን ፍለጋ በሚል ተተርጉሞ በማንኛውም የመጽሐፍ መደብር ስለሚገኝ ሁላችሁም ገዝታችሁ ብታነቡ የሚያኮረውን ታሪክ ታውቁበታላችሁ። በኢትዮጵያ ታሪክ ልዩ ስፍራ ከያዙት ቦታዎች ግንባር ቀደሟ የአክሱም ከተማ ናት። አክሱም የኢትዮጵያ የታሪክና የሃይማኖት እናት ከተማ ስትሆን ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረች መዛግብት ያስረዳሉ። አክሱም የቤተ ክህነቱም ሆነ የቤተ መንግስቱ ማዕከል በመሆን ለብዙ ዘመናት አገልግላለች። በተለይም እግዚአብሔር ለሊቀ ነቢያት ቅዱስ ሙሴ የሰጠው የታቦተ ጽዮን መንበር በመሆኗ ከተማዋን ድንቅ ሁኔታን ያጎናጽፋታል። በዘመነ አዲስም የክርስትና መዲና፣ የስብከተ ወንጌል ማዕከል፣ የጳጳሳት መንበር ለመሆን መቻሏም በቤተ ክርስቲያናችን የታሪክ ፍል ውስጥ እንደ አጥቢያ ኮከብ እንድታበራ አድርጓታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ታቦተ ጽዮን ያደረገቻቸው ገቢረ ተአምራት በማሰብ በየዓመቱ ኅዳር 21 ትታሰባለች። እግዚአብሔር አምላክ የሁላችንንም ፍጻሜ አሳምረው፣ አሜን። ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማርን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና አስተማሪ ታሪኮችን ስንለቅ ወዲያው እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።